ሰላም ጤና ይስጥልን የተከበራችሁ የኢትዮ ዜና ቤተሰቦች እንዴት አላችሁ? ዝርዝር ዜናዎቻችን የተለያዩ ጉዳዮችን አጠናክሮ ከሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ቻናሉን ሰብስክራይብ እያደረጋችሁና መረጃዎችንም ላይክ እያደረጋችሁ ለበርካቶች እያጋራችሁ አብራችሁን ትዘልቁ ዘንድ ከወዲሁ በአክብሮት እንጠይቃለን። በመቄት ወረዳ የተካሄደው የፋኖ ሰፊ የህዝብ ንቅናቄ መድረክ ብልጽግናን ለማስወገድ አማራ ከማንኛውም ቀጠናዊና ዓለም አቀፍ ኃይል ጋር አጋርነት መፍጠሩ ሙሉ በሙሉ ፍትሐዊ ነው ሲል አርበኛ ሞገስ አበራው ገለጸ። በምስራቅ አፍሪካ እየተፈጠረ ባለው አዲስ ጂኦፖለቲካዊ አሰላለፍ ውስጥ ፋሽስታዊውን የብልጽግና ስርዓት ለማስወገድ አማራ ከማንኛውም ቀጠናዊና ዓለም አቀፋዊ ኃይል ጋር ታክቲካል ሆነ ስትራቴጂካዊ አጋርነት መፍጠሩ ሙሉ በሙሉ አግባብነትና ፍትሐዊነት ያለው እርምጃ መሆኑን የሚኒሊክ ዕዝ የፖለቲካ መምሪያ ኃላፊ አርበኛ ሞገስ አበራው ገልጿል። አርበኛ ሞገስ አበራው በወቅታዊ ጉዳዮች ዙሪያ ባስተላለፈው መልእክት የአማራ ፋኖ ከአገዛዙ ጋር የሚያደርገው ተጋድሎ ሌሎች ኃይሎችም በስርዓቱ ላይ እንዲነሱ መንገድ ከመክፈቱ ባሻገር በመሬት ላይ ባለው ብርቱ ክንድ ምክንያት ለፖለቲካዊና ወታደራዊ ትብብር ተፈላጊነቱን በከፍተኛ ደረጃ እንደጨመረው አብራርተዋል። ኃላፊው አክለውም ያለ ጦርነት መኖር የማይችሉ የአብይ አህመድ አገዛዝ ምስራቅ አፍሪካን ለማተራመስ ያቀደውን ቀጠናዊ እሳት የአማራ ፋኖ ለ3 ዓመታት በብቸኝነት ተሸክሞ ማክሸፉን አስታውሰዋል። አገዛዙ በ2 ሳምንት ውስጥ አጠናቅቃለሁ ብሎ በአስቸኳይ ጊዜ አዋጅ ያወጀውን የጥፋት ጦርነት ፋኖ በጽናት መክቶ በመቀልበስ ታሪካዊ የበላይነቱን ማረጋገጡንም ጠቁሟል። የሚኒሊክ ዕዝ የፖለቲካ መምሪያ ኃላፊ አርበኛ ሞገስ አበራው መጪው ጊዜ ለአማራ ዕድልና ድል መሆኑን የሚያረጋግጡ ዋና ዋና ስትራቴጂካዊ ጭብጦችን በሰፊው አብራርተዋል። በመጀመሪያ ደረጃ ህዝቡ ላለፉት 5 ዓመታት ሙሉ በሙሉ በጦርነት ውስጥ አልፎ ጽናቱን ያረጋገጠ በመሆኑ አሁን የሚካሄደው ቀጠናዊ ሁኔታዎች ለአማራ አዲስ የሚያደርጉ ነገር እንደሌለና አዲስ ጦርነትም እንደሌለ ገልጸዋል። ሁለተኛው ነጥብ በምስራቅ አፍሪካ እየተፈጠረ ባለው አዲስ ጂኦፖለቲካዊ አሰላለፍ ውስጥ የአማራ ፋኖ ቀጠናዊ የኃይል ሚዛኑን የሚወስንና የሚያስጠብቅ ዋና ባለድርሻ ሆኖ መውጣቱን አንስተዋል። በሶስተኛ ደረጃ የዘር ማጥፋት ወንጀል እየፈጸመ የሚገኘውን ፋሽስታዊ ስርዓት ለማስወገድ አማራ ከማንኛውም ቀጠናዊና ዓለም አቀፍ ኃይል ጋር ታክቲካል ሆነ ስትራቴጂያዊ አጋርነት ሙሉ በሙሉ መፍጠሩ አግባብነትና ፍትሐዊነት ያለው እርምጃ መሆኑም ተብራርቷል። በመጨረሻም የአማራ ህዝብ ብቸኛ ወካይ ድርጅት የሆነው የአማራ ፋኖ ብሔራዊ ንቅናቄ በአሁኑ ቁመናው ራሱን የቻለ መሆኑ እንደተጠበቀ ሆኖ ወደፊት መላው ህዝብ 100% በዚሁ የትግል መስመር ስር ሲሰባሰብ የሚፈጠረው ወታደራዊና ፖለቲካዊ አቅም በመሬት ላይ በማንኛውም ኃይል የማይገዳደር ግዙፍና ተፈሪ እንደሚያደርገው አስምረውበታል። የአማራ ህዝብ የታወጀበትን የህልውና አደጋ በአስተማማኝ ሁኔታ መመከት የሚያስችል ኃይል መፍጠሩና አሁን ያለው ቀጠናዊ ሁኔታ ደግሞ የታገሉለትን ዓላማ ወደ ተሟላ ድል የሚያሸጋግር መሆኑን የተከሰተ አርበኛ ሞገስ አበራው መጪው ጊዜ ለአማራ ዕድልና ድል መሆኑንም አረጋግጧል። የተወደዳችሁ የቻናላችን ቤተሰቦች ለዚህ ሰዓት የያዝናቸው አዳዲስ ሰበር መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት መልካም ጊዜን ተመኘን።